ዋናው ጉዳይ እንግዲህ ለተገናኘንበት ልጅሽ እዚህ አሜሪካ ሀገር እንደሚኖርና ከተወሰነ ጊዜ በኋላ ድምጹ ለጥፋይት እንዳለም እንደማታውቂና በጣም ሀሳብና ጭንቀት እንደሆንሽ ነው። ደወለልኝ። ግን የደወለልኝ ከሆስፒታል ነበር አሞት። ያው እግዚአብሔርም ደግሞ እኔን ሳትፈልጊው ቀረሽ ልጁ ጠፍቶ ሳትፈልጊው ቀረሽም ብሎ ሊጠይቀኝም ይችላል። እናትን ስለ ልጆች ያላቸውን ነገር ስለ ልጆቻቸው ያላቸው በተለይም ደግሞ አንድ ልጅ እንደዚህ ላላቸው ሰዎች ያለውን ጭንቀትና መከራ በጣም ሁላችንም እንገነዘባለን። ሰጠው እሱ ስልኩን አያነሳም። እንዳለ ሶሻል ሚዲያዎቹን ዘግቷቸዋል፣ አይጠቀምባቸውም። ኑሮ እንደከበደው እዚህ ሆኖ ይነግርሽ ነበር። ከዛ ከኤፕሪል በኋላ ላይ ግን ጠፋብኝ። ሜይ ላይ አንድ መልእክት ደረሰኝ። ሼር እያደረጋችሁ ያለበት ሁኔታ በቃ ትንፋሱና ያለበትን ሁኔታ ብቻ ነው ማወቅ ፈልገው። እግዚአብሔርን ግን እጅግ በጣም አምነዋለሁ። እስከዛሬም ድረስ በብዙ ተግዳሮቶች ውስጥ በብዙ መከራ ውስጥ አሳልፎኝ ሁልጊዜ አለ በህይወት እንዲህ ነው ብላችሁ እንደው ድምጹን የምትሰማበት ሁኔታ ብታመቻቹላት እንደው በእግዚአብሔር ስም ጥሪ እናቀርብላችኋለን።